ጎበዝ ደራሲ የሚጽፉ አይነት ልብ አንጠልጣይ ድራማ የመሰለ ጨዋታ በቶሮንቶ ሰማይ ስር በእግር ኳስ ሜዳ አየን። የሪያል ማድሪድን መለያ ለብሰው 220 ጨዋታዎች በላይ በመጫወት የበዛ ስኬትን የተጋሩት ክርስቲያኖ ሮናልዶና ሉካ ሞድሪችን ያገናኘው ጨዋታ በፖርቹጋል አሸናፊነት ተጠናቋል። ከጨዋታው መጀመር አስቀድሞ የክርስቲያኖ ሮናልዶ እህት ካቲያ ወንድሜ ከዚህ ዓለም ዋንጫ በኋላ ብሔራዊ አገልግሎት በቃኝ ይላል፣ የጉዞውን የመጨረሻ እርምጃዎች እንደሰትበት ስትል አነጋጋሪ አስተያየት መስጠቷ ለጨዋታው ተጨማሪ ጉጉትን ፈጥሯል። ጨዋታውን በከፍተኛ የማሸነፍ ፍላጎትና ቁጥጥር የጀመረችው የፖርቹጋል ብሔራዊ ቡድን በቂ ዕድሎችን ፈጥሮ ጎል ለማስቆጠር ቸግሮት የረባ ሙከራ እንኳን ሳያደርግ የመጀመሪያው አጋማሽ ተጠናቋል። በሁለተኛው አጋማሽ ታዲያ የኃይል ሚዛኑን ገልብጠው የወሰዱት የክሮሺያ ተጫዋቾች 53ኛው ደቂቃ ላይ ኢቫን ፔሪሲች ባስቆጠረው ግብ አማካኝነት መሪ መሆን ችለዋል። 68ኛው ደቂቃ ላይ ቡድኑን ከፍጹም ቅጣት ምት አቻ ያደረገው ክርስቲያኖ በዓለም ዋንጫ ጥሎ ማለፍ ግብ ያስቆጠረ በዕድሜ አንጋፋው ተጫዋች ሆኗል። የ41 ዓመቱ ክርስቲያኖ ተጨማሪ ግብ አስቆጥሮ ታዲያ ከጨዋታ ውጭ ነው ተብሎ ተሽሯል። ጨዋታው ታዲያ ወደ ተጨማሪ ሰዓት ያመራል ተብሎ ሲጠበቅ ጎንካሎ ራሞስ 94ኛው ደቂቃ ላይ ክርስቲያኖን ጨምሮ ለተጨነቁ ፖርቹጋላውያን እፎይታን ያመጣች ግብ አስቆጥሮ ጨዋታው ተጠናቀቀ። ክሮሺያውያን በመጨረሻዎቹ ቅጽበት ታዲያ በዮሽኮ ግቫርዲዮላ አማካኝነት አቻ ያደረጋቸውን ግብ ቢያስቆጥሩም ቫር ጣልቃ ገብቶ ልባቸውን ሰብሮት ጨዋታው በፖርቹጋል 2-1 አሸናፊነት ተጠናቋል። ዛሬም ያሏቸውን ልዕለ ከዋክብት አዋህደው ጠንካራ ብረት ያለው ቡድን መስራት የከበዳቸው ሮቤርቶ ማርቲኔዝ ከብዙ ጥያቄዎች ጋር ቡድናቸውን ወደ ሁለተኛው ዙር ቢያሻግሩም የሚጠብቃቸው ኦስትሪያን በምቾት 3-0 የረታው የአውሮፓ ሻምፒዮኑ ስፔን ነውና ሰኞ ለሚደረገው ጨዋታ የሚያዘጋጁት መልስ ይጠበቃል።